እስቲ አስቡት፣ በምድር ላይ ያለን የሰው ልጅ የተፈጥሮ ሕግ የሆነውን ሞትን በሕግ የሚከለክል ቦታ ቢኖርስ? ታመህ መተኛት ትችላለህ፣ መጎዳት ትችላለህ። ነገር ግን መሞት በፍጹም አይቻልም። እዚህ ቦታ ላይ መሞት ወንጀል ነው። ሞተህ ከተገኘህ እንኳን መሬቱም አይቀበልህም። ይህ የሆሊውድ ሳይንስ ፊክሽን ፊልም አይደለም፣ ወይም በሌላ ፕላኔት ላይ ያለ ታሪክም አይደለም። ይህ ቦታ እዚሁ ምድራችን ላይ ከኖርዌይ በስተ ሰሜን ከአርክቴክት ዋልታ ጫፍ ላይ የምትገኝ ብርዱ አጥንት የሚሰብርባት ሚስጥራዊት ደሴት ናት። ስሟ ስቫልባርድ ትባላለች። ለምን መሞት ተከለከለ? የሰው ልጅ ታሪክ ሊቀይር የሚችል ምን አይነት ሚስጥር በዚህ በረዶ ስር ተቀብሯል? የዓለም ፍጻሜ ቢመጣ የሰው ልጅ ተስፋ የተቆለፈው እዚሁ ቦታ ላይ ነው የሚባለውስ ምን ያክል እውነት ነው? ዛሬ ወደዚህ ሚስጥራዊቷ ደሴት በምዕራብ እንጓዛለን። አብራችሁን ቆዩ። የማይቀልጠው ሬሳና የሞት ሕጉ። በስቫልባርድ ዋና ከተማ ሎንጊርቤን ማንም ሰው እንዲሞት አይፈቀድለትም። አንድ ሰው በጣም ከታመመ ወይም እድሜው ገፍቶ መሞቱ እንደማይቀር ከተረጋገጠ በአውሮፕላን ወይም በመርከብ ተጭኖ ወደ ኖርዌይ ዋና ምድር በፍጥነት ይላካል። ለምን? ምክንያቱ እጅግ አስደንጋጭ ነው። መልሱ ያለው ከመሬቱ ስር ነው። በስቫልባርድ ያለው ቅዝቃዜ ፐርማፎረስት ወይም የማይቀልጥ በረዶ ይባላል። እዚህ መሬት ውስጥ የተቀበረ ነገር አይበሰብስም። ልክ ፍሪጅ ውስጥ እንዳለ ስጋ ተገትሮ ይቀራታል። ይህ ማለት ምን ማለት መሰላችሁ? ከ80 ዓመት በፊት የሞተ ሰው ዛሬ ወጥታችሁ ብታዩት ልክ ትናንት የሞተ ነው የሚመስለው እንደማለት ነው። ይህ ደግሞ ለሰው ልጆች ትልቅ አደጋ ይዞ መጥቷል። በ1918 ዓመተ ምህረት ዓለምን ያርበደበደውና በሚሊዮን የሚቆጠሩ ሰዎችን የገደለው የስፓኒሽ ፍሉ ቫይረስ በዚህች ከተማ በተቀበሩ ሰዎች አስክሬን ውስጥ ሕያው ሆኖ ተገኝቷል። አስክሬኑ ስላልበሰበሰ አብሮት የተቀበረው ገዳይ ቫይረስም አልሞተም ነበር። ስለዚህ ነዋሪዎቹ አንድ ውሳኔ ወሰኑ። እዚህ ጋር ሞት የተከለከለ ነው። ሬሳችሁ ለዘላለም ተጠብቆ ገዳይ በሽታን ለትውልድ ከሚያስተላልፍ እዚህ መሬት ውስጥ መግባት ክልክል ነው። የዓለም የመጨረሻ ቀን ዋስትና። ነገር ግን ስቫልባርድ ሞትን የምትከለክል ብቻ ሳትሆን ሕይወትንም ለዘላለም የምታቆይ ምድር ናት። በዚህች ደሴት ተራራ ውስጥ ከአለትና ከበረዶ ተፈልፍሎ የተሰራ ለሰው ልጅ ሕልውና ወሳኝ የሆነ አንድ ሳጥን አለ። ይህ ቦታ ዘ ግሎባል ሲድ ቫሊዩት ወይም የዓለም የዘር ባንክ በመባል ይታወቃል። ብዙዎቹ ግን ስሙን ቀይረው የዓለም የመጨረሻ ቀን ባንክ ወይም ዘ ዶምስዲ ቫሊዩት ብለው ይጠሩታል። ለምን? አስቡት። በምድራችን ላይ የኒውክሌር ጦርነት ቢነሳስ? የአየር ንብረት ለውጥ መጥቶ ድርቅ ቢፈጠርስ? ወይም አስፈሪ ወረርሽኝ መጥቶ የምድርን እህል ሙሉ በሙሉ ቢያጠፋው ቢያወድመውስ? የሰው ልጅ ምን ይበላል? ተስፋችን ምንድን ነው? የሰው ዘር በጠቅላላ ተስፋው ያለው እዚሁ ተራራ ስር ነው። በዚህ ባንክ ውስጥ ከኢትዮጵያ ጤፍና ቡና ጀምሮ ከመላው ዓለም የተሰበሰቡ በሚሊዮን የሚቆጠሩ የምግብ ዘሮች በክብር ተቀምጠዋል። ልክ እንደ ኖህ መርከብ ማለት ነው። ውጭ ያለው ዓለም ቢጠፋ እንኳን እዚህ ውስጥ የተቀመጡት ዘሮች ለዘላለም ተጠብቀው ይኖራሉ። ምክንያቱም የተራራው ቅዝቃዜ መብራት ቢጠፋ እንኳን ዘሮቹን ያለማበላሸት ለዘመናት ማቆየት ይችላልና። ስቫልባርድ ከሰው የደብ ቁጥር የሚበልጥባት ምድር። በስቫልባርድ መኖር ለደፋሮች ብቻ የተፈቀደ ነው። እዚህ ከሰዎች ቁጥር ይልቅ የዋልታ ደቦች ወይም ፖላር ቤርስ ቁጥር ይበልጣል። ለዚህም ነው ማንኛውም ሰው ከከተማዋ ወጣ ብሎ ሲንቀሳቀስ ጠመንጃ መያዝ በሕግ የሚገደደው። በዚያ ሞት በሕግ የሚከለከለውን ያክል መሳሪያ አለመያዝም በሕግ ይከለከላል። እዚህ ሌሊቱ 4 ወር ሊረዝም ይችላል። ፀሐይ ለወራት ጠፍታ ጨለማ ይነግሳል። በዛ ጨለማና በረዶ ውስጥ ሞት በተከለከለበት ነገር ግን አዳኝ ደቦች በሞሉበት ምድር መኖር የጠንካሮች ፈተና ነው። ስቫልባርድ የተፈጥሮ ፍሪጅ፣ የሞት ክልከላ ዞን፣ የሰው ልጅ ህልውና ካዝና። አንዴ ከገባህ አትሞትም፣ አንዴ ከሞትክም አትቀበርም። ሕይወትና ሞት እኩል ቀዝቅዘው የሚቀመጡባት አስደናቂዋ የሰሜን ዋልታ ደሴት። ሌላው በስቫልባርድ ፀሐይ የምትጠፋበትና ፀሐይ የማትወጣበት እብደትም የሕይወት አንዱ አካል ነው። የስቫልባርድ ጉድ በዚህ ብቻ ያበቃም።
እዚህ ቦታ የሚኖሩ ሰዎች ከሞትና ከበረዶ በተጨማሪ ከሌላ ትልቅ የስነ ልቦና ፈተና ጋር ይጋፈጣሉ። ያም ጊዜ ነው። እስኪ አስቡት። ለ4 ወራት ያህል ፀሐይ ጨርሶ አትጠልቅም። ከሌሊቱ 8 ሰዓት ላይ እኩለ ቀን ይመስልሃል። እንቅልፍ የለም፣ ሌሊት የለም። አእምሯችሁ ቀኑ መቼ እንደጀመረና መቼ እንደተጠናቀቀ መለየት ይሳነዋል። ይህ በደሴቷ ነዋሪ ዘንድ ዘ-ሚድናይት ሰን ይባላል። ግን የከፋው ይህ አይደለም። ክረምት ሲገባ ደግሞ ለተመሳሳይ ወራት ፀሐይ ጨርሶ አትወጣም። ከተማዋ በድቅድቅ ጨለማ ትዋጣለች። ሰዎች ለወራት የፀሐይን ብርሃን ሳያዩ በኤሌክትሪክ መብራት ብቻ ይኖራሉ። ይህ የጨለማው ዘመን ፖላር ናይት ይባላል። ብዙ ሰዎች በዚህ ጨለማ ምክንያት ለድብርትና ለአእምሮ ህመም ይጋለጣሉ። ቀኑን ሙሉ ጨለማ፣ ውጭው ከዜሮ በታች 30 ዲግሪ ቅዝቃዜ፣ በዛ ላይ የድብርት ፍርሃት። እዚህ መኖር የብረት ያህል ጥንካሬ ያስፈልጋል። በስቫልባርድ መሞት ብቻ ሳይሆን መወለድም ክልክል ነው። ኖ በርዝ አለውድ። ቅድም መሞት አይቻልም ብለን ነበር አይደል? የሚገርመው ነገር በዚህች ምድር ላይ መወለድም አይቻልም። በስቫልባርድ ነፍሰ ጡር መሆን ከባድ ውሳኔ ነው። አንዲት ሴት የመውለጃዋ ቀን ሲደርስ ከ3 ሳምንት በፊት በግዴታ ደሴቷን ለቃ ወደ ኖርዌይ ዋና ምድር መብረር አለባት። ምክንያቱም በስቫልባርድ ያለው ሆስፒታል ለወሊድ የሚሆን በቂ መሳሪያ የለውም። ድንገተኛ ቀዶ ጥገና ካስፈለገ ወይም ሕፃኑ ሲወለድ ችግር ቢገጥመው በዚህ በረዶ ውስጥ ሕይወትን ማትረፍ አይቻልም። ስለዚህ ሕጉ ግልጽ ነው። እዚህ መሞት ክልክል ነው። እዚህ መወለድም አይመከርም። በስቫልባርድ መኖር ማለት በሕይወትና በሞት መካከል ባለው ጠባብ መስመር ላይ መራመድ ማለት ነው። ሌላኛው አስቂኝና አስገራሚ እውነታ ደግሞ ወደ ስቫልባርድ ውሻ ይዞ መሄድ ይቻላል። ነገር ግን ድመት ይዞ መግባት በጥብቅ የተከለከለ ነው። ለምን? ምክንያቱም የአካባቢው ጥበቃ ነው። ስቫልባርድ የብዙ ብርቅዬ የአርክቲክ ወፎች መኖሪያ ናት። ድመቶች ደግሞ አዳኞች ስለሆኑ እነዚህ ወፎች እንዳይጠፉ ተብሎ ድመቶች ከደሴቷ ተባረዋል። ስለዚህ የድመት አፍቃሪ ከሆናችሁ ስቫልባርድ የእናንተ ቦታ አይደለችም፣ ድርሽ እንዳትሉ። ሌላው አስገራሚው ነጥብ ሁለተኛው የጥፋት ቀን ካዝና ነው። ፈረንጆች ዘ አርክቲክ ወርልድ አርካይቭ ብለው ይጠሩታል። ታሪኩን ከመቋጨታችን በፊት አንድ የመጨረሻ እውነታ እንንገራችሁ። ቅድም ያየነው የዘር ባንክ ለምግብ ዋስትና ነበር። አሁን ደግሞ በቅርቡ የተከፈተ ሌላ ሁለተኛ ዋሻ አለ። ይህኛው ዋሻ የሚጠብቀው ምግብን ሳይሆን መረጃን ወይም ዳታን ነው። ዘ አርክቲክ ወርልድ አርካይቭ ማለት ይህ ነው። የዓለማችን ታሪክ፣ ሳይንስ፣ የጥበብ ስራዎችና የኮምፒውተር ኮዶች ሳይቀሩ በልዩ ፊልም ወይም ፊልም ሪል ተቀድተው እዚህ ይቀመጣሉ። እነዚህ ፊልሞች ለ500ና ለ1000 ዓመታት መረጃውን ሳይለቁ ማቆየት ይችላሉ። የቫቲካን ምስጢራዊ መዛግብት፣ የታዋቂ ሰዓሊዎች ስራዎችና የዓለማችን ህገ መንግስቶች እዚሁ ተቀብረዋል። ኢንተርኔት ቢጠፋ፣ ኮምፒውተሮች ቢወድሙ፣ የሰው ልጅ ታሪክ እዚህ በረዶ ውስጥ ተጠብቆ ይኖራል። ስቫልባርድ ማለት የሰው ልጅ ባካፕ ወይም የመጠባበቂያ ዲስክ ናት ማለት ነው። እንግዲህ ተመልካቾች ስቫልባርድ ይህችን ትመስላለች። መሞት የማይቻልበት፣ መወለድ የሚከለከልበት፣ ፀሐይ የምትጠፋበት፣ ፀሐይ የምትወጣበት፣ ድቦች የሚነግሱበት፣ ነገር ግን የሰው ልጅ መጨረሻ ተስፋዎች፣ ምግብና ታሪክ የተቀበሩበት አስደናቂ ምድር። ይህ ቦታ ከተፈጥሮ ጋር ግብ ግብ የሚገጠምበት ሳይሆን ተፈጥሮን አክብሮና ፈርቶ የሚኖርበት የዓለማችን ጫፍ ነው። የዛሬው አስደናቂ መረጃችን ይህ ነበር። ከስቫልባርድ ህጎች ውስጥ የትኛው ይበልጥ አስገረማችሁ? ሞት መከልከሉ ወይስ ድመት መከልከሉ? ኮመንት ላይ ጻፉልን። ቪዲዮውን ከወደዳችሁት ላይክ፣ እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ሰላም።